አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ዩቲዩብ ተከታታይ ውድ እህቶቼ እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ውድ ቤተሰቦቼ ሀቂቀተን እንግዲህ በጣም ጠፍቻለሁኝ። እንግዲህ ኢትዮጵያ እንደዚህ ጥቁርቁር ጥብስብስ አርጋ ቁጭ አርገኛለች ማለት ነው። አልሐምዱሊላህ ለከ አልሐምዱና እና እንዴት ናችሁልኝ? ሰላም ናችሁ ወይ? ተናፍቃችኋል የዩቲዩብ ቤተሰቦቼ። እውነት ለመናገር በጣም ነው ንፍቅፍቅፍቅ ያላችሁኝ። እኔም ደግሞ እንግዲህ እንዳሰባችሁት እንደምታውቁት ዩቲዩብ እንደመጥፋቱ ነገር ግን አሁን ላይ ደግሞ ያው እንግዲህ ስራም እየሰራራን ነው። ብዙ የምናወራው ነገር አለ። እኔ እንኳን ወደ ዩቲዩብ መንደር መልሳለሁ ብዬ አላሰብኩኝም ነበር። ሀቂቃ በጣም ደስ ብሎኛል። እንግዲህ ዳግም ተገናኝተናል ማለት ነው። ሁላችሁም በያላችሁበት እንደምታበረታቱኝ ተስፋ አደርጋለሁኝ። እና ዩቲዩብ ለመመለሱ እጅግ ዛሬ ሰርፕራይዝ አድርጎኛል ማለት ነው። በአጋጣሚ ሰርች ሳደርገው ነው እንግዲህ መጥቶ ያገኘሁት። ታውቃላችሁ ምን እንዳለፈ ምን እንደሆንኩ ታውቃላችሁ። እስቲ እንግዲህ አላህ መጨረሻውን ያሳምረው። ነገር ግን አሁንም አንድ የሆነች ነገር አለችበት፣ እሱን አስተካክላለሁ። ከዛ ውጪ ግን ከነ ሞኒታይዜ መልሶታል እንግዲህ ደስ ይበላችሁ ነው የምለው። አብራችሁ ስለተቀላቀልኩ ወደ እናንተ ስለተመለስኩኝ እጅጉን አስደስቶኛል እና በጣም ደስታዬን መቆጣጠር ሁሉ ነው ያቃተኝ ማለት ነው። ወዳችሁ ሁላችሁንም በያላችሁበት ውድድ አደርጋችኋለሁኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንደምትተባበሩኝ ተስፋ አደርጋለሁ። እንደምታጠናክሩኝ ተስፋ አደርጋለሁ። እንግዲህ ዳግም ስለተገናኘን እጅጉን ደስ ብሎኛል። እንግዲህ ከዚህ በኋላ ደግሞ በተለያዩ ቪዲዮዎች እንደምመጣላችሁ ባለሙሉ ተስፋ ነኝ። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳረሱ ባላችሁበት ባይ ባይ ብያለሁኝ።